መንፈስ ቅዱስን ለመቅረብ ቀላል መንገድ አለ። ሁሌ የምናደርገው ልምድ ሲሆንና ከልብ የመነጨ ጥልቅ የሆነ ጸሎት ነው። ልምምድ፣ ቅደም ተከተል፣ ድግግሞሽ ወይም በቃል ማነብነብ ስለዚህኛው ጸሎት አይደለም ያልኩት። ወይም ደግሞ ቃላት መርጣችሁ እግዚአብሔርን ለመቅረብ የምታረጉት አይደለም። የማወራው በቀጥታ ከነፍሳችሁ ጋር የሚገናኘውን ጸሎት ነው። ታማኝ፣ እውነተኛና ግልጽ፣ ማቋረጫ የሌለው ንግግር በጣም ከሚወዳችሁ ወዳጅ ጋር። ጸሎት ድርጊት፣ የሃይማኖት ግዴታ አይደለም። ጥልቅ የሆነ ግንኙነት፣ ንግግር የነፍሳችን እስትንፋስ መሆን አለበት። የተፈጠርነው ከእግዚአብሔር ጋር ለመራመድ ነው። ከሱ ጋር ለማውራት፣ ለመስማት፣ ለመመለስ። ብዙ ጊዜ ሰዎች ጸሎትን ልክ እንደ ድርጊት ይቆጥሩታል። ጠዋት የምትጸልዩት፣ ከዛ ደግሞ ማታ ከመተኛታችሁ በፊት። ግን ጸሎት ከዛም በላይ ነው። የሚቀጥል ግንኙነት አለው። አቋም ያለውና ተከፍቶ የሚቆይ ልብ ከሱ ጋር ቀኑ ሙሉ የተገናኘ ነው። ከሱ ጋር ለመቆየት የግድ የጸሎት ክፍል ውስጥ መሆን አይጠበቅባችሁም። የተስተካከለና ምቹ መሆን አይጠበቅበትም። እቃ እያጠባችሁ፣ መኪና እየነዳችሁ፣ እየተራመዳችሁ ከሱ ጋር ማውራት ትችላላችሁ። ጸጥታ በሰፈነበት ነፍሳችሁ ላይ እሱን ብቻ ጥሩት። መንፈስ ቅዱስ ይመልሳል። ታውቃላችሁ፣ ብዙ ሰዎች ከመንፈሱ ሩቅ እንደሆኑ ለምን እንደሚሰማቸው? እሱ ሩቅ ስለሆነ አልነበረም፣ ነገር ግን ከሱ ጋር መነጋገር ስለማይችሉ ነው። ወደ እነርሱ አይጠሩትም። በሱ ከመታመን ይልቅ ነገሮችን በራሳቸው ይሞክራሉ። ከዛ ግን ለምን መንፈሱ አይሰማኝም ብለው ይጠይቃሉ። ነገር ግን የዕለት ተዕለት ልምዳችን ቢሆን እያንዳንዱ ህይወታችን ላይ ብናስገባውና እሱን ለማውራት፣ ለመስማት፣ ለሱ ለመሰጠት ቢሆን የኛ የራሳችን ፍላጎት እየጨመረና እየጠበቀ ይመጣል። አስባችሁት በማታውቁት ተአምራዊ መንገድ መገኘቱን ታስተውላላችሁ። መንፈስ ቅዱስ አካል አለው። ያስባል፣ ይሰማዋል፣ ይወዳል። እሱ በመደበኛነት የሚደረጉ ሃይማኖታዊ ስርዓቶችን ከእናንተ አይፈልግም። ነገር ግን ንጹህ ልባችሁን ከእናንተ ይፈልጋል። የእናንተ የመጀመሪያ ሐሳብ ምቾታችሁ፣ ሰላማችሁ መሆን ይፈልጋል። ወደ እናንተ የምትጋብዙበት መንገድ ማውራት ብቻ ሳይሆን ራሳችሁን መስጠት፣ መማረክ ስትጀምሩ ነው። ጥያቄ መጠየቅ ሳይሆን እሱን ማምለክ። ድግግሞሽ በቃል ማነብነብ ሳይሆን የነፍሳችን የመንፈስ ትስስር ሲሆን። ጸሎትን የህይወታችሁ ክፍል ስታረጉት በሰው የማይቻል ተአምራዊ ነገሮች ይሆናሉ። መደብዘዝ ይጀምርና በሁሉም ነገር ላይ እግዚአብሔርን ማየት ትጀምራላችሁ። ምክንያቱም ከሱ ጋር መራመድ ጀምራችኋል። ለረጅም ጊዜ ከሱ ጋር ነበራችሁ። ጸሎት አንዳንዴ በቃል ብቻ አይሆንም። ኃይል ያለው ጸሎት በእንባ የተሞላ ሊሆን ይችላል፣ ወይም በዝምታ፣ አንዳንዴ ደግሞ ስሙን ብቻ በመጥራት። እናም በቂ ይሆናል። እሱ ውስጣችሁን ይረዳል። በነፍሳችሁ የምትጮሁትን ይሰማል። መንፈስ ቅዱስ እንድትጸልዩ ይረዳችኋል፣ ያስተምራችኋል። ሳታውቁ ስትቀሩ እሱ ይረዳችኋል። ግን ለሱ ሰዓት መስጠት አለባችሁ። በልባችሁ ቦታ ትልቅ ስፍራ ስጡት። ቀናችሁን፣ ሐሳባችሁን ስጡት። ነገሮች መጥፎ ሲሆኑ አውሩለት። በጣም ጥሩ ሲሆንም፣ ግራ በሚያጋባ ሁኔታም፣ ከባድ ቢሆንም በሁሉም ጊዜ አውሩት። ጠንካራ በሆናችሁም ጊዜ፣ ደካማም በሆናችሁ ጊዜ አውሩት። እርሱ የሚረዳችሁ ነው፣ ጠበቃችሁም ነው። ከልብ ለተራበ ነፍስ መልስ ይመልሳል። በጸለያችሁ ቁጥር ሁሌ መንፈሱ ላይሰማችሁ ይችላል። ድምፅን በቅስፈቶች ላትሰሙ ትችላላችሁ። ጸሎት የሚደረገው ለስሜት ብቻ አይደለም፣ ነገር ግን በእምነት እርግጠኛ በመሆን ስትጸልዩ እንደሚሰማ በማመን ስትናገሩ ነው። ሁሌ የሚደረግ ንግግር ሲሆን ነው። ምክንያቱም የጸሎት ህይወት ስትኖሩ እሳት ይወርዳል። መንፈስ ቅዱስን በአንድ አፍታ መታዘዝ ስትጀምሩ እሱን ለምን ማለት ብለን ሳንጠይቅ ስንሰማው፣ በዚህ መንገድ መንፈስ ቅዱስ ሁሌ እስክንረዳው አይጠብቀንም። መንፈስ ቅዱስ የሚንቀሳቀሰው በመንፈሳዊው ዓለም ሰዓት ነው፣ በምድር ምቾት አይደለም። ወደ እሱ መቅረብ፣ ማደግ የምትፈልጉ ከሆነ ያለምንም ማመንታት እሱ መከተል አለባችሁ። መታዘዝ ትክክለኛውን ነገር ብቻ ማድረግ አይደለም፣ ነገር ግን እምነት መሰጠትና መንፈስ ቅዱስ የጠየከኝን ነገር ላልረዳክ እችላለሁ፣ ነገር ግን እኔ ከማውቀው በላይ አንተ እንደምትበልጥ አምናለሁ ማለት ነው። እንደዚህ አይነት መታዘዝ መንፈሳዊው ዓለም የሚተማመንበትን ህይወት እንዘራለን። እንደዚህ አይነት መታዘዝ መንፈስ ቅዱስን የበለጠ ወደኛ ያቀርበዋል።
መንፈስ ቅዱስ ድምፁን ብቻ መስማት ሳይሆን እንደምትታዘዙት ይረዳል። መታዘዝ ከሌለ የቅርብ ግንኙነት አይኖርም። መሰጠት ከሌለ የመንፈስ ቅዱስ እሳት አይኖርም። ብዙ ሰዎች የእግዚአብሔርን መገኘት ይፈልጋሉ፣ ኃይሉንም መቀበል ይፈልጋሉ፣ በሱ መመራት ይፈልጋሉ፣ ግን ሲናገራቸው ያመነታሉ። ሁለተኛ ደግሞ ይዘናጋሉ። በዛች ቅስፈት መንፈስ ቅዱስ ከነሱ ይጠፋል። መልሳችሁ ደግሞ እሺ ሲሆን ምን ይፈጠራል? መንፈሳዊው ዓለም ላይ ተቀባይነት ይኖራቸዋል። በሮች ይከፈታሉ፣ ታላቅ ኃይል ይገለጣል። የዛኔ ነው ተአምራቶች መሆን የሚጀምሩት። አንዳንዴ ክብራችሁን የሚፈትኑ ነገሮች እንድታደርጉ ይጠይቃችኋል። አንዳንዴ የማታውቁትን ሰው እንድታወሩ ይጠይቃችኋል። ወይም ምንም ሳይኖራችሁ ለሰዎች መስጠትን። ግን ሁሌም ምርጫ አላችሁ። ትታዘዛላችሁ ወይም ትጠብቃላችሁ? ድምፁን ትከተላላችሁ ወይስ ከራሳችሁ ጋር መወሰንን ትመርጣላችሁ?